በመጨረሻም የኢራኑ መንፈሳዊ መሪ ሕይወታቸው አለፈ። ጠቅላይ መሪው ቢገደሉም ጦርነቱ አልተጠናቀቀም። ሁኔታው ከቁጥጥር የወጣ ይመስላል። ከድርድር ጎን ለጎን ራሷን ስታዘጋጅ የነበረችው አሜሪካና በቀጠናው የአሜሪካ አጋር በኢራን ዘንድ ደግሞ ወደ ታሪካዊ ጠላት በምትቆጠረው እስራኤል በመናበብ በኢራን ላይ ጥቃት ከፍተው መጠነ ሰፊ ጉዳት አደርሰዋል። ኢራን እንደተለመደው በእስራኤል ላይ በቀል እርምጃዋን ወስዳለች። ግጭቱ ቀጠናዊ መልክ ይዞም አድሯል። ኢራን የአሜሪካ ወዳጅ ናቸው ባለቻቸውና የአሜሪካ ወታደራዊ ቤዞች በሚገኙባቸው የገልፍ ሀገራት ላይ የሚሳኤል ዶፍ ስታዘንብ አድራለች። የኢራን የበቀል በትሮች ያረፉባት ሳውዲ አረቢያ በኢራን ላይ ወታደራዊ ጥቃት እንደምትከፍት እወቁልኝ ብላለች። የእስራኤል ከተሞች የበቀል በትር እየለበለባቸው አድረዋል። እስራኤላውያን የአደጋ ጊዜ ማስጠንቀቂያዎች መልእክት የስልኮቻቸው ሲደርሳቸው አድረዋል። መላው እስራኤል የማስጠንቀቂያ ደወሎች ሲያስተጋቡ አድረዋል። አስቀድማ ራስን ማዳን ባለችው ጥቃት በኢራን ላይ መጠነ ሰፊ ጉዳት ማድረሷ እየተዘገበም ይገኛል። በዚህ አሜሪካና እስራኤል ተናበው በፈጸሙት ጥቃት የኢራን መንፈሳዊ መሪ አያቶላ khomeini መገደላቸው ተረጋግጧል። ለጥቃቱ የኢራን ፕሬዝዳንት መሱድ ፔዜሽኪያን ጨምሮ እንደተለመደው ቁልፍ ወታደራዊ መኮንኖችን አጣለች ኢራን። የጠቅላይ መሪው አያቶላ khomeini ቤት በእስራኤል ጥቃት ወደ ፍርስራሽነት ተቀይሯል። ጠቅላይ መሪው ሕይወታቸውን ያጡትም በዚሁ ጥቃት ነው። ሁኔታው ከቁጥጥር የወጣ ይመስላል። ጦርነቱ አድማሱን አስፍቶ ቀጠናዊ ወደ መሆን ተሸጋግሯል። የአውሮፓ ሕብረት ዝምታውን ባሰበረበት ሁኔታ መግለጫ ያወጣችው ከአሜሪካ ወዳጆች መካከል አንዷ የሆነችውና ውጥረቱን በቅርብ ርቀት የምትከታተለው ካናዳ ናት። ካናዳ በመግለጫዋ ኢራን የገልፍ ሀገራትን ለምሽግ የተጠቀመቻቸው ነው ስትል ከሳለች። ኢራን ለአሜሪካ ጥቃት አረብ ሀገራቱን መደብደቧም ካናዳን አሳዝኗታል። የዓለም አቀፉ አቶሚክ ኢነርጂ ጥቃቱ በኒውክሌር ጣቢያዎች ላይ ጉዳት ሊያመጣ ይችላል፣ እስራኤልና የአሜሪካ ጥቃት የከፋ መዘዝ ሊያስከትል ይችላል የሚል ማስጠንቀቂያ አውጥቷል። ባለፉት 20 ሰዓታት ውስጥ በጦር ሜዳው የተከሰቱት ዋና ዋና ተግባራት የሚከተሉት ናቸው። በኳታር የሚገኘው አልዩዳድ የአየር ማረፊያ ጦር ሰፈር ኢላማ ተደርጓል። በባህሬን የሚገኘው የአሜሪካ ብሔራዊ ደህንነት ኤጀንሲ ኤንኤስኤ ጣቢያ ላይ ጥቃት ተፈጽሟል። በተባበሩት አረብ ኤምሬቶች የሚገኘው አልዳፍራ ጦር ሰፈር ተመትቷል። ሳውዲ አረቢያ የሚገኘው የልዑል ስልጣን ጦር ሰፈር ኢላማ ተደርጓል። በኩዌት የሚገኘው አሊ አልሳሌም ጦር ሰፈር ተመቷል። በኢራቅ ኩርዲስታን ኤርቢል የሚገኘው የአሜሪካ ጦር ሰፈር ኢላማ ተደርጓል። በዮርዳኖስ የሚገኘው ሙያፋቅ አልሳልቲ የአየር ኃይል ሰፈር ተመቷል። በባህሬንና በኳታር የሚገኙ የራዳር ስርዓቶች ላይ ጥቃት ደርሰዋል። የተባበሩት አረብ ኤምሬቶች እና የባህሬን አየር ማረፊያዎች ኢላማ ሆነዋል። በእስራኤል ግዛት ውስጥ በርካታ ኢላማዎች በሚሳኤል መመታታቸው ተረጋግጧል። አንድ የእስራኤል የባህር ኃይል መርከብ ሳይሆን እንዳልቀር የሚገመት መርከብ መመታቱን የሚያሳይ ምስላዊ ማረጋገጫ ወጥቷል። አጥፍቶ ጠፊዎቹ ካሚካዜ ድሮኖች በባህረ ሰላጤው በዩዌ ባህሬንና ኳታር በሚገኙ በርካታ መሰረተ ልማቶች እና ከፍተኛ ዋጋ ያላቸው ስትራቴጂካዊ ንብረቶች ላይ አደጋ አድርሰዋል። ከ120 በላይ እስራኤላውያን ላይ ጉዳት የደረሰ ሲሆን አንድ የኤምሬትስ ዜጋ መሞቱ ታውቋል። በኢራቅ ኩርዲስታን ኤርቢል የድሮን ጥቃቶች ተፈጽመዋል። እነዚህ ሁሉ ውድመቶች የመጡት በኢራን በተቃጡ ጥቃቶች ነው። ከአሜሪካና በእስራኤል በኩል የተወሰዱ እርምጃዎች ደግሞ የሚከተሉት ናቸው። የኢራኑ ጠቅላይ መሪ አሊ khomeini በጥቃቱ ተገድለዋል። 6 ከፍተኛ የኢራን ወታደራዊ አመራሮች ኢላማ ተደርገው ተገድለዋል። ኢራን ግዛት ውስጥ ከ900 በላይ የአየር ጥቃቶች ተፈጽመዋል። በኢራን አንድ የሴቶች ትምህርት ቤት የተመታ ሲሆን ከ80 በላይ ሰዎች ሕይወታቸውን አጥተዋል። በርካታ የኢራን ሚሳኤል ማከማቻና ማስወንጨፊያ ሰፈሮች ተመትተዋል። የኢራን መከላከያ ሚኒስቴር ህንጻ በጥቃቱ ተመትተዋል። የኢራን ፕሬዝዳንታዊ ቤተ መንግስት ኢላማ ሆኖ ተመትተዋል። የኢራን ጠቅላይ መሪ አሊ khomeini ጽህፈት ቤት ተመትተዋል። በመላው ኢራን ሰፊ የአየር ጥቃቶች የተፈጸሙ ሲሆን በእስራኤል ወታደራዊ ግምገማ መሰረት የእስራኤልና የአሜሪካ ጦር የአየር ላይ በላይነትን ሙሉ በሙሉ በሚባል ደረጃ ተቆጣጥሯል። ይህ ውጥረት የቀጠናውን የኃይል ሚዛን ባላንስ ኦፍ ፓወር ባንድ የለወጠና ከባድ ወታደራዊ መዘዞችን ይዞ የመጣ ነው። አሜሪካና እስራኤል የአመራር መዋቅርን የማፍረስ ስልት በመጠቀም የኢራን ከፍተኛ አመራሮችና ወታደራዊ ማዕከላት በማውደም የአየር ላይ የበላይነትን ለማረጋገጥ መስራታቸው ታይተዋል። በሌላ በኩል ኢራንና አጋሮቿ የባላስቲክ ሚሳኤሎችንና የሲማትሪክ ጦር ስልትን በመጠቀም በቀጠናው በሚገኙ አሜሪካና አጋሮቿ ጦር ሰፈሮች ላይ ተከታታይና ሰፊ ምላሽ በመስጠት ጦርነቱን ቀጠናዊ አድርገውታል። የበላይ መሪውን ሞት ተከትሎ ዶናልድ ትራምፕ መግለጫ ሰጥተዋል። በታሪክ ውስጥ ከነበሩ እጅግ ክፉ ሰዎች መካከል አንዱ የሆነው khomeini ሞቷል። ይህም ለኢራን ሕዝብ ብቻ ሳይሆን በkhomeiniና በደምጠጩ ሽፍታ ቡድን ለተገደሉ ወይም አካላቸው ለጎደለ ታላላቅ አሜሪካውያንና በዓለም ዙሪያ ለሚገኙ የብዙ ሀገራት ሕዝቦች የተሰጠ ፍትህ ነው ብለዋል ዶናልድ ትራምፕ። እሱ የኛን የተራቀቀ የስለላና የክትትል ስርዓት ማምለጥ አልቻለም። ከእስራኤል ጋር በቅርበት በመስራታችን እሱም ሆኖ አብረውት የተገደሉ ሌሎች መሪዎች ሊያደርጉት የሚችሉት ምንም ነገር አልነበረም። ይህ ለኢራን ሕዝብ አገራቸውን መልሰው ለመረከብ የሚያገኙት ብቸኛው ታላቅ ዕድል ነው። ብዙዎቹ የኢራን አብዮታዊ ዘብ አባላት ወታደራዊና ሌሎች የደህንነትና የፖሊስ ኃይሎች ከእንግዲህ መዋጋት እንደማይፈልጉ ከኛም ምሕረትን እየጠየቁ እንደሆነ እየሰማን ነው። ትናንት ምሽት እንዳልኩት አሁን ምሕረትን ሊያገኙ ይችላሉ። ካረፈደ ግን የሚያገኙት ሞትን ነው። ተስፋ አድርጋለሁ አይአርጂሲና ፖሊስ አባላት ከአርበኞች ጋር በሰላም በመቀላቀል አገሪቱን ወደሚገባት ታላቅነት ለመመለስ እንደ አንድ አካል ሆነው አብረው ይሰራሉ። ይህ ሂደት በቅርቡ መጀመር አለበት። ምክንያቱም የkhomeini ሞት ብቻ ሳይሆን አገሪቱ በአንድ ቀን ውስጥ ብቻ በእጅጉ ወድማለች፣ እንዲያውም ተደምስሳለች። ይሁን እንጂ በመካከለኛው ምስራቅና በእርግጥም በዓለም ዙሪያ ሰላምን
የማስፈን ዓላማችን እስኪሳካ ድረስ ያለማቋረጥ ይቀጥላል ብለዋል ዶናልድ ትራምፕ ትናንት ምሽት በሰጡት መግለጫ።